ክፍል 1 በራዕይ መጽሐፍ ውስጥ የሚገኘው ከባህር የወጣው የመጀመሪያው አውሬ። በባህር ማሸዋ ላይ ቆሞ አንድም አውሬ ከባህር ሲወጣ አየሁ። 7 ራሶችና 10 ቀንዶች ነበሩ። በቀንዶቹም ላይ 10 ዘውዶች፣ በራሶቹም ላይ የስድብ ስም ነበረ። ያየሁትም አውሬ ነብር ይመስል ነበረ። እግሮቹም እንደ ድብ እግሮች፣ አፉም እንደ አንበሳ አፍ ነበሩ። ዘንዶውም ኃይሉንና ዙፋኑን ትልቅም ስልጣን ሰጠው። ከራሶቹም ለሞት እንደታረደ ሆኖ አንዱን አየሁ። ለሞቱ የሆነም ቁስል ተፈወሰ። ምድርም ሁሉ አውሬውን እየተከተለ ተደነቀ። ለዘንዶውም ሰገደለት፣ ለአውሬውም ስልጣንን ሰጥቶታል። ለአውሬውም አውሬውን ማን ይመስለዋል? እሱንስ ሊዋጋ ማን ይችላል? እያሉ ሰገዱለት። ታላቅንም ነገርና ስድብን የሚናገር አፍ ተሰጠው። በ42 ወራትም እንዲሰራ ስልጣን ተሰጠው። እግዚአብሔርም ለመሳደብ ስሙንና ማደሪያውንም በሰማይም የሚኖሩትን ሊሳደብ አፉን ከፈተ። ቅዱሳንንም ይዋጋ ዘንድ ድልም ያደርጋቸው ዘንድ ተሰጠው። በነገድ በወገንም በቋንቋም በአሕዛብም ሁሉ ስልጣን ተሰጠው። ከዓለምም ፍጥረት ጀምሮ በታረደው በግ የሕይወት መጽሐፍ ስሞቻቸው ያልተጻፉ በምድር የሚኖሩ ሁሉ ይሰግዱለታል። ጆሮ ያለው ቢኖር ይስማ። ማርኮ ይወስድ ዘንድ ያለው ማንም ቢኖር እርሱም ወደ ምርኮኝነት ይሄዳል። በሰይፍ የሚገድል ማንም ቢኖር እርሱ ራሱ ደግሞ በሰይፍ ይገደል ዘንድ ይገባዋል። የቅዱሳን ትዕግስትና እምነት በዚህ ነውና። ራዕየ ዮሐንስ ምዕራፍ 13 ከ1-10። እንግዲህ ጥቅሱ የሚለው ይሄ ሆኖ ሳለ በሌላ በኩል ግን ብዙ ሰዎች ያለምንም መጽሐፍ ቅዱስ ማስረጃ ይህንን አውሬ ይሆናል ብለው የሚያስቡትንና የሚገምቱትን ሲያስተምሩ ሲናገሩ ለብዙ ጊዜያት እንግዲህ ታስተውሏል። ለምሳሌ እንግዲህ አንዳንዶች ሲያስተምሩ አውሬው ይህ ነው እያሉ ይናገራሉ። እስኪ የተወሰኑትን እንመልከት። አንዳንዶቹ አውሬው የሮም ገዢ የነበረው አረመኔው ኔሮ ነው በሚል ይናገራሉ። ሌሎቹ ደግሞ አይ አይደለም፣ አውሬው የናዚ ጀርመን መሪ የነበረው ሂትለር ነው፣ ምክንያቱም ብዙ አይሁዶችን ክርስቲያኖችን ገሏል ብለው ያስባሉ። አብዛኞቹ ደግሞ አውሬው የእስልምና ሃይማኖት ነው ብለው ይናገራሉ። በጣም በሚያስገርም ሁኔታ ደግሞ አንዳንዶች ደግሞ ቤልጅየም ውስጥ የሚገኘው ወይም ደግሞ ብራሰልስ ውስጥ የሚገኘው IBM ኮምፒውተር ነው ብለው ያስተምራሉ። ነገር ግን መጽሐፍ ቅዱስ በዚህ በራዕይ መጽሐፍ 13 ላይ ስለተጠቀሰው ስለዚህ የመጀመሪያው አውሬ ምንነት፣ ማንነት እንደገናም ደግሞ ስለመለያው ስለምልክቱ ምን ይለናል? በዚሁ በራዕይ ምዕራፍ 13 ላይ በግልጽ ተቀምጠው የምናያቸው ይህንንም የመጀመሪያው አውሬ ማንነትና ምንነት የሚጠቁሙን 9 ዋና ዋና ነጥቦችን አስቀምጠን እንነጋገራለን። መጀመሪያ እስኪ ስለ አውሬው የሚነግሩንን ጥቅሶች መጀመሪያ እናያለን። ከዚያ በኋላ እነዚህን ጥቅሶች የሚያሟላው ማን ነው ወደሚለው በዝርዝር ማስረጃ እንሄዳለን ማለት ነው። እንግዲህ ራዕይ ምዕራፍ 13ን ከ1 እስከ 10 አንብበናል። ይህንን ስለ አውሬው የተነገረውን ጥቅስ በ9 ነጥብ ከፋፍለን እናያለን። እንግዲህ እንድትከታተሉ በ9 ነጥብ እንግዲህ ከፋፍለን እናያለን። ነጥብ 1 አውሬው ከባህር ነው የወጣው። እንግዲህ የራዕይ ምዕራፍ 13 ቁጥር 1 እንደሚነግረን አንድም አውሬ ከባህር ሲወጣ አየሁ ይለናል መጽሐፉ። ራዕይ ምዕራፍ 17-15 ላይ ውሃ ወይም ባህር የሚለው ትርጉም የብዙ ሰዎች፣ ወገኖች፣ አሕዛብ ቋንቋዎች ተምሳሌት ተደርጎ ተቀምጧል በመጽሐፍ ቅዱስ ላይ። እስኪ ይህንን ጥቅስ ሂደን እናንብበው። ራዕይ ምዕራፍ 17-15 ላይ ጋለሞታይቱ የተቀመጠችባቸው ያያቸው ውሃዎች ወገኖችና ብዙ ሰዎች፣ አሕዛብ ቋንቋዎች ናቸው። ለተጨማሪ ግን ይህንን ማጠናከሪያ ጥቅስ እንዲሆናችሁ ሕዝቅኤል 26:3 ኢሳይያስ 17:13ን እንድታነቡ ጋብዛችኋል። ስለዚህ ይህ ማለት ይህ አውሬ የተነሳው የወጣው ሰዎች በብዛት ሰብሰብ ብለውና ተከማችተው ከሚኖሩበት አካባቢና ቦታ ነው ማለት ነው። ይሄ አውሬ የወጣው እንግዲህ በነጥብ 1 ላይ እንደተመለከትነው ይሄ አውሬ የወጣው ከባህር ነው። ባህር ደግሞ የሚለው ራዕይ ምዕራፍ 17-15 መሰረት ህዝቦች፣ ወገኖችና ቋንቋዎች እንደሆነ ያስረዳናል። ህዝብ፣ ወገን፣ ቋንቋ ሲሆን ያንን ህዝብና ቋንቋ መሰረት አድርጎ ከዛ መካከል እንደወጣ ደግሞ እንመለከታለን ማለት። ነጥብ 2 ደግሞ እንደዚህ ይለናል። አውሬው ኃይሉንና ዙፋኑን ትልቅም ስልጣን ያገኘው ከዘንዶ ነው። ራዕይ 13:2 እንደሚነግረን ዘንዶም ኃይሉንና ዙፋኑን ትልቅም ስልጣን ሰጠው ይላል ራዕይ ምዕራፍ 13:2 ላይ። ራዕይ ምዕራፍ 12 ቁጥር 9 ደግሞ አስረግጦ እንደሚነግረን ዘንዶ ማለት ምን ማለት? ዘንዶ ማለት ራሱ ዓለምን ያሳተው ሰይጣን ወይም ዲያብሎስ እንደሆነ ራዕይ ምዕራፍ 12 አስረግጦ ይነግረናል። እስኪ ጥቅሱን ሂደን እናንብበው። ራዕይ 12:9 ዓለምን ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ተጣለ፣ ወደ ምድርም ተጣለ፣ መላእክቱም ከእርሱ ጋር ተጣሉ ይለናል ማለት ነው። ዘንዶ የሰይጣን
ተምሳሌት ነው። በተጨማሪ ሄዳችሁ ራዕይ ምዕራፍ 20 ቁጥር 2ን ማንበብ ትችላላችሁ። ስለዚህ ይህ ማለት አውሬው ኃይሉንና ዙፋኑን ትልቅም ስልጣን የተቀበለው ከዘንዶ ወይም ከሰይጣን ነው ማለት ነው። ስለዚህ የሚሰራው የሚያደርገው ነገር በሙሉ ከዲያብሎስ በተቀበለው ኃይል ነው ማለት ነው። ነጥብ 3 ይህ አውሬ ከሰይጣን የተቀበለውን ሃይማኖታዊ ስልጣኑ ተጠቅሞ ይህንንም የተቀበለውን ስልጣን ኃይሉንና የእምነቱ መለያ በማድረግ እና የዘንዶውም ወኪል በመሆን ለራሱም ሆነ ለዘንዶ አምልኮና ስግደት እንዲደረግለት ያስደርጋል። ስለዚህ ከዘንዶ ኃይሉን ስልጣኑን ወሰደ። እንግዲህ ስግደት እንዲደረግ ለራሱም ለዘንዶም ያስደርጋል ማለት። ይህን ደግሞ የሚነግረን እዛው መጽሐፍ ላይ ራዕይ 13 ቁጥር 4 ላይ ነው። እንደዚህ ይላል፣ ምድርም ሁሉ አውሬውን እየተከተለ ተደነቀ፣ ለዘንዶም ሰገዱለት፣ ለአውሬውም ስልጣን ሰጥቶታልና። ለአውሬውም አውሬውን ማን ይመስለዋል? እርሱን ሊዋጋ ማን ይችላል? እያሉ ሰገዱ። ቀጣዩን ክፍል ደግሞ በቀጣይ ይዘን እንመጣለን። እግዚአብሔር ይባርክ።